ዌልካም ፋሚሊ እንኳን በሰላም መጣችሁ እላለሁ። ዛሬ በሶስተኛ ቪዲዮአችን ተገናኝተናል። እነኚህ እንግዲህ እንደምታዩቸው ሞርኒንግ ቪዲዮዎች ለማየት ከፈለጋችሁ ወይም ፋሚሊ መሆን ከፈለጋችሁ እነኚህ ሊንኮች በመጠቀም እኛንም ፎሎ ማድረግ እርዱን፣ አግዙን። እኛ ሞር እናንተ ባገዛችሁን ቁጥር እኛ ሞር ቪዲዮዎችን እንለቃለን። ያው አት ዘ ሴም ታይም እንማማራለን ማለት ነው። እና በዛው ዕለት ደግሞ የምንማረው ስለ ሞስት ኢምፖርታንት እንግሊሽ ወይም ቀን በቀን ዴይ ቱ ዴይ የምንጠቀማቸው የእንግሊዝኛ ቃላቶች ወይም ቋንቋዎች አሉ ማለት ነው። ለምሳሌ አሁን ሃቭ ለምሳሌ ሃቭን በብዙ ቋንቋ እንጠቀማለን። ሃቭ ማለት ማግኘት ወይም መያዝ ወይም ለምሳሌ ሃቭ ለምሳሌ እዚህ ጋር ሃቭ አ ድሪንክ ይላል። የሚጠጣ ያዝ። ሃቭ አ ባት፣ ሃቭ አ ብሬክፋስት፣ have a rest, have a lunch። አሁን ለምሳሌ have a drink የሚጠጣ ጠጣ እንደማለት ነው። ወደ አማርኛ ስተረጉመው የሚጠጣ ጠጣ። have a bath ወይም ወደ ሻወር ውሰድ ወይም ሻወር ግባ። have a breakfast ያ ማለት ደግሞ ቁርስ ብላ ወይ ቁርስን ብላ። have a rest አረፍ በል። have a lunch ምሳህን ብላ። እነኚህ በብዛት የምንጠቀማቸው የእንግሊዝኛ ቋንቋዎች ናቸው ማለት ነው። ቀጣይ ደግሞ የምንመለከተው ምሳሌ take a break, take a look, take an exam, take a seat, take a chance። እነኚህን ደግሞ ወደ አማርኛ ስንለውጣቸው take a break ማለት እረፍት ውሰድ እንደማለት ነው። ወይም አረፍ በል ወይም ተቀመጥ ወይም ተቀመጭ። take an exam ማለት ፈተና ውሰጂ ወይም ያው መፈተኛ ሰዓት ደርሷል ተፈተን ወይም ተፈተኝ ነው። take a seat ደግሞ ተቀመጥ ወይም ተቀመጭ እንደማለት ይሆናል ማለት ነው። ቴክ አ ቻንስ ደግሞ ሲሆን ቴክ አ ቻንስ ማለት ያው ደፋር ሁን ወይም ደፋር ሁኚ። ቴክ አ ቻንስ እድልሽን እንደመሞከር ወይም እድልህን ሞክር እንደማለት ነው። ቴክ አ ቻንስ ማለት ነው። እዛ ቀጣዩ ደግሞ እዚህ ጋር የምንመለከተው ዱ የሚለው ነው። እዚህ ጋርም ዱ ዩር ሆምወርክ ይላል። ዱ ናቲንግ ይላል። ዱ ዘ ዲሽስ፣ ዱ ዩር ሄር፣ ዱ ዮጋ። አንደኛው ደግሞ ወደ አማርኛው ስናመጣቸው ዱ ዩ ወርክ ስራን ስራ እንደማለት ነው። ስራን ስራ። ዱ ናቲንግ ሲሆን ደግሞ ምንም አታርግ። ዱ ዘ ዲሽስ እቃ ጠብ ወይም ሳህኑን እጠብ እንደማለት ነው። ወይም እጠቢ ሳህኑን እንደማለት ነው ማለት ነው። እዛ ዱ ዩር ሄር ጸጉርን ወይም ጸጉርሽን ስሪ እንደማለት ነው የሚሆነው ማለት ነው። ዱ ዮጋ ደግሞ ያው ወይም ስፖርት ወይም ይሄ ዮጋ እንደምታውቁት ያው ሰውነታቸውን ጥፍጥፍ የሚያደርጉበት ወይም በጣም ያው ሪላክስ ሰውነት ያላቸው ሰዎች ካያችሁ ዮጋ ነው እነኛ ማለት ነው። ያው ፓርት ኦፍ የስፖርት ነው እንደማለት ነው። እሺ ቀጣይ ደግሞ የምንመለከተው ሜክ a mess, make a difference, make an effort, make money, make the bed። ይሄን ደግሞ ወደ አማርኛ ስንለውጠው ያ ምን ይሆናል? make a mess ማለት make a mess, you make a mess አቆሽሻል ወይም አቆሽሸሻል። make a difference ደግሞ ሲሆን make a difference ልዩነት ፍጠር ወይም ልዩነት ፍጠሪ ወይም ልዩነት መፍጠር ይሆናል ማለት ነው። make an effort make አሁን እኛ የምንጠቀማቸው እኛው makeን በስንት መንገድ እንደምንጠቀመው ለቀድም ላሳያችሁ ማለት ነው። have take ዱ አሁን ደግሞ ሜክ ጋር ያለ ነው ማለት ነው። ሜክ አን ኤፈርት ማለት ቢያንስ ሞክር ወይም ሞክሪ እንደማለት ነው። try to do something better, right? ያው ቢያንስ አንድ እርምጃ ወይም ሁለት እርምጃ ለመራመድ መሞከር ወደፊት ተስፋ ለመቁረጥ እንደማለት ነው። ሜክ መኒ የሚለውን በእርግጠኝነት ሁላችንም ሜክ መኒ የሚለውን እናውቀዋለን። ያው ገንዘብ መስራት ነው። ሜክ መኒ መገንዘብ መስራት ያ ማለት ያው ሜክ መኒ እንዴት የሚሆን የሚሰራው በተቀጥረም ይሁን የራስን ቢዝነስ ይሁን ምንም ይሁን ያ ገንዘብ ስራ ለማለት ነው። በገንዘብ በተለያየ መንገድ ይሰራል እንደማለት ነው። ከዛ ሜክ አ ቤድ ደግሞ ሲሆን አልጋህን ወይም አልጋሽን አስተካኪ ወይም አልጋሽን አንጥፊ እንደማለት ነው። ሜክ አ ቤድ አሁን ጠዋት ስንነሳ አብዛኞቻችን እንደተነሳን ወይ ልውጣ እንችላለን ወይ አልጋችን ሳናነጥፍ በሆነ ምክንያት ወይ አረፍዶ ሊሆን ይችላል
ግን ሞስት ኢምፖርታንት ቲንግ ጠዋት ላይ በጠዋት ስንነሳ አልጋችን ማንጠፍ ቢሆን ከአልጋ ማንጠፍ በጠዋት ከጀመርን ቀናችንን ብሩህ ነው የሚሆነው። ከዛ በሻገር ደግሞ ሞስት ኢምፖርታንት ደግሞ በመጸለይ ምንም በማለትም ያው ቀናችን አሳካ እንደማለት ነው። ቀጣይ ደግሞ የምናየው ጎ የምትለው ነው። ጎ ሆም ላይክ እነኛ ሴም ታይም የፕሮናንሴሽን ነው አብሬ የምልላችሁ ያው ፕሮናንስ ለማድረግ የማይከብድም ያው ቀለል ያሉ ነው የምንማማረው ለጊዜው ማለት ነው። እያለ እንግዲህ ያው ከበድ ወዳሉት እንገባለን ማለት ነው። እሺ go home, go shopping, go crazy, go abroad, go bankrupt. alright እኔ ደግሞ ወደ አማርኛ ለውጠን ስናያቸው go home ያው ወደ ቤት ሂድ ወይም ሂጅ እንደማለት ነው። go shopping ያው በተለይ የኛ ብዙ እንስቶቻችን ያው ጎ ሾፒንግ ምትነው በጣም የሚወዳት ያው ሾፕ ማድረግ ያው በብዛት ያው ሴቶች ይወዳሉ ሾፒንግ ማድረግ እኛም እንወዳለን። ጎ ሾፒንግ ያው ሱቅ ወደ ሾፒንግ መሄድ ሱቅም ይሁን ልብስ ቤትም ይሁን ጫማ ቤትም ይሁን ምንም ይሁን ወደ ሱቅ ወይም ሂድ ወደዛ የሾፕ ማዕከል ወይም ወደ ሾፒንግ ሞል መሄድ ማለት ነው። ከዛ ጎ ክሬዚ ላይ ጎ ክሬዚ ያው ባይመከርም ጎ ክሬዚ ሂድ እበድ ወይም እበጂ እንደማለት ነው ማለት ወይም ሳይኮ ወይም ጨሉ ማለት ሳይሆን ያው ጎ ክሬዚ ላይክ ሜቢ ኤክሳይድ ሆናችሁ በሆነ ነገር ላይ ወይ እየጨፈራችሁ ሊሆን ይችላል፣ ደስታችሁን እየገለጻችሁ ሊሆን ይችላል፣ ወይ እየዘለላችሁ ሊሆን ይችላል። ያ ጎ ክሬዚ ያስብለዋል ማለት ነው። ቀጣዩ ደግሞ ጎ አብሮድ ማለት ያው ከአገር ውጭ አብሮድ ስትሄዱ ከሀገር ውጪ እንደ መብረር ማለት ነው። ጎ አብሮድ ማለት ከሀገር መውጣት ወይም ከሀገር ወጥቶ መብረር። ኦልራይት ቀጣይ ደግሞ ጎ ባንክራፕት። አሁን ለምሳሌ ባንክራፕት የምትለዋን ነገር ብዙዎቻችን አንስማማበትም ወይም የምንስማማበት ነገር አይደለም። ምክንያቱም ጎ ባንክራፕት ማለት ያው ቤዚክሊ መክሰር ወይም ሂድና ክሰር እንደማለት ነው። ያ ብዙዎቻችን ይሄን አንመርጥ ማለት ነው። ያው ጎ ባንክራፕት ማለት መክሰር ወይም ለምሳሌ ከባንክም ሊሆን ይችላል ተበድረህ ገንዘብ ተበድራችሁ ሳከፍሉ ያልቃል ማለት ነው። ሳይከፍል ሲያልቅ መክፈሳችሁ ሲቀሩ ቤታችሁም ሲይዝ ይደረጋል ባንክራፕት ትገባላችሁ ማለት ነው። አይ ቀጣይ ደግሞ ለምሳሌ ካም ክሎዝ አምናያቸው ካም ክሎዝ ነው። come to an end, come early, come first, come last። አንደኛ ደግሞ ወደ አማርኛ ስንለውጣቸው ማለት ነው come close ማለት ወደ እኔ ጠጋ በይ ወይም ጠጋ በል እንደማለት ይሆናል ማለት ነው። come close right ያ ለምሳሌ come close የምንጠቀምበት ብዙ ጊዜ ለምሳሌ እያወራን ለምሳሌ come close የምንጠቀምበት መቼ ነው? ለምሳሌ እኔና አንድ ሰው ወይም ሴት ትሆናለች ወይም ወንድ ይችላል ኮንቨርሴሽን እያደረግን ነው ይችላል እያወራን እንጫወት ነው ይችላል። ለምሳሌ ወይ በርቀት ከሆነ ያለችው ወይ በርቀት ከሆነ ያለው come close and talk to me let's come close and talk to each other በሚለው እንግባባለን ማለት ነው። ጠጋ ብለን እናወራ ማለት ነው። come to an end ደግሞ ማለት come to an end ያው የመጨረሻው ላይ ደርሷል ወይ መጨረሻው ቦታ ላይ ወይ መጨረሻ ቦታ ላይ ነይ እንደማለት ይሆናል። come first መጀመሪያ አንተ ነይ ወይ መጀመሪያ አንተ ወይ አንቺ መጀመሪያ ነይ come first የምትሆን እንደዛ እንጠቀምበታለን ማለት ነው። come last ደግሞ የምንጠቀምበት come last ማለት ያው መጨረሻ ላይ እንደምጣ ማለት ነው። just come last ያው መጨረሻ ላይ ነይ ወይ መጨረሻ ላይ ና እንደማለት ነው ማለት ነው። ከዛ ይሄኛ ደግሞ ቀጣይ ደግሞ ስንመለከት get የሚለውን እንመለከታለን። get pregnant get lost get ready get started get a job። አንደኛ ደግሞ ወደ አማርኛ ስለመጣቸው get pregnant ማለት እርጉዝ ሆኚ እንደማለት ነው ወይም አርግዢ እንደማለት ነው። get lost ማለት ከፊቴ ጥፋልኝ ወይም ከፊቴ ጥፊልኝ እንደማለት ይሆናል ማለት ነው። get lost ማለት ጥፉልኝ ወይም ጥፊልኝ። get ready መዘጋጀት ወይም ዝግጁ መሆን ይሆናል ማለት ነው። get started ያ እስቲ ወደ መጀመሩ እንጀምር እንደማለት ይሆናል ማለት ነው። get started ማለት get a job ማለት ስራ ፈልግ ወይም ስራ ገባና ተቀጠር ወይም ስራ ተቀጠሪ እንደማለት ነው። ያው ስራ ፈት
አንሁን እንደማለት ማለት ነው። ቀጣይ ደግሞ የምንመለከተው let me know አሁን let me የሚለውን ቃል ማለት ነው። ይሄኛው ማለት ነው let me so let me know let me think let me help let me go let me fly let me ማለት let me እኔ ወይም አሳውቀኝ እንደማለት ነው። let me ማለት አሳውቀኝ ወይም አሳውቁኝ እንደማለት ይሆናል ማለት ነው። let me know ማለት አሳውቁኝ ወይም አሳውቀኝ ወይም አሳውቂ እንደማለት ይሆናል ማለት ነው። let me think ደግሞ ማለት basically let me think ያ ማለት ደግሞ ላስብበት እንደማለት ማለት ነው። let me think ላስብበት። አሁን ለምሳሌ የሆነ ነገር ጠየቃችሁ ልበል like ወይ እናትና አባታችሁን ገንዘብ ጠይቃችሁ ወይም የሆነ ነገር እንዲደረጋችሁ ፈልጋችሁ yes like hey dad can you do this for me or hey mom can you do this for me and then your family can respond say hey let me think about it first ይላሉ ማለት ነው። ያ ማለት አንድ ላስብበትና ያው ማድረጋችሁ አይቀርም ላስብበት ያን ነው let me think እንጠቀመዋለን ማለት ነው። let me help you ደግሞ የሚለው let me help you ያ ማለት ልርዳሽ ወይም ልርዳክ ወይም ምን ልርዳክ ወይም ምን ልርዳሽ እንደማለት ነው ማለት ነው። let me go በቃ ተወኝ ወይም ተይ እንደማለት ነው ማለት ነው። let me go በቃ ቻው አላላ just let me go like ንግግር ጨርሰናል ወይም like በተለያየ መንገድ ይገለጻል። just let me go ያ ማለት I'm gone like እዚህ ጋር መሆን አልፈልግም ወይም just let me go በቃ ሄጃለሁ። let me fly ደግሞ ያው በቃ ተውኝ ልብረርበት let me fly just በራሴ ሳቢያ ወይም በራሴ ባሉ ነገሮች ውስጥ just ልሁን ከራሴ ጋር ልሁን let me fly just leave me alone ወይም ተውኝ ማለት ማንንም አጠገብ ሊሆን አልፈልግም እንደማለት ነው ማለት ነው። እንግዲህ እንደ መጨረሻ ላይ ሪቪው ሳደርግላችሁ most important English ወይም like በጣም ብዙ ጊዜ የምንጠቀማቸው ቋንቋዎች ናቸው እነኚህ ማለት ለምሳሌ have አይተናል take አይተናል do make go come get let me so basically እነኚህን በመጠቀም ብዙ አረፍተ ነገሮችን ወይም ሴንቴንሶችን መስራት እንችላለን። ይሄ ከነትርጉማችሁ እንግዲህ ቀጣይ ቪዲዮስ ጋር የምንገናኝ እናንተም ተሻለ ይሄ ብሰራ ደስ ይለኛል የምትሉ ነገር ደግሞ ካለ ኮሜንት ላይ ግቡና አሳውቁኝ። ያው ፕላሷን በመጫን ቤተሰቡን አይርሱ። እናመሰግናለን። መልካም